አረታው በሰው ላይ አትጫወቱ የታገቱትስ አንድ ጊዜ ታግተዋል እየተሰቃዩ ነው በቦታው ላይ ተቀምጠው እኛ እኮ ከነሱ የበለጠ ስቃይ ነው እግዚአብሔር ማርያም ነው ምልክ ወልዳዩ ትናንትና ማታ ሀዲ ቀመስኩ ነኝ እንዴ ልጅ አውራማ ቆይ ማቴዋ አረ ሳይድ እንዴት ብለ ታስራ እንዴት ብለ እንደምታረገው ጥሩ ነገር ሲመጣልህ ነው ከዚህ እዛይ ነው ይላሉ ከዛ እዚህ ነው እዚህ እንሄድራቸው እንዲያሉ አንቺ ቀደም ይኸውልሽ መቤት ቀደም እንሂድ ስንባባለ ማንም ቢያልኩበት የቀረውበትን ስለማቅ ነው ገብቶኛል እንዴት ተፈለገው ለምን እንደተፈለገ አብድራዚ ገብቶኛል ለምን ተበቃያ ወረደው ነው የሚውት ያዥ አንድ ጊዜ እናገር ልጁ እና ለምን እንደተፈለገ ስላወቅኩ ነው አሁን እንኳን መደሻየሽ አሁን እኮ ያንን ነገር እኮ ያላደረኩት እኮ ነገሩ በቃ አንተ ስትሄድ ነገሮች እንደሚባላሹ ስላወቁ ወሉንም ስለዳ የዋልኩት ነገር ስላለኝ ለዛ ነው ቤቱ እንዳይፈርስ የፈለኩት ልጁ ያውራ ቪዲዮ ክፈት ሰው ማመን አውራ ራቢያ ነው ግቢ ሸር አድርጉላት ራቢያ ገቢና እስቲ መፍትሄ አምጪ ገቢ እስቲ እየጠበቅንሽ ነው ጋስተ ገቢ አንድ ቁጥር ጻፊላቸው ግቢ ወንድሜ አብሮ ያለ ይሄንኛው ልጅ አለ ሰው ማመን አብሮ አለ አብሮኝ የታገተው ሌላ ቦታ ነው አሁን ቅድም ላይ ስገባል ነበር እንዴ ከጎነ ነበር እኮ እሱ የተጠጋውበት ልጅ ነው እሱ ደግሞ ያለበትን ማሳወቅ አይፈራም ያ በእናት ነው በአባቱ ነው ትግሬ ነው ያልከው ልጅስ እሱ ሌላ ቦታ ሰዎች ጋር ነው ያለው እሺ ቦታ ቶታ ሰዎቹ በእኛ ላይ ሌላ ሴራ ሌላ ነገር ማለት ነገሩን ነግረሃለሁ ገብቷል ከዚህ ከዘለ ሁሉም ማለት ነው እንደገና አንተን አስመስለው አሁን ይሄ ልጅ እኔ እውነት ነው ምላችሁ አንተ መስለኝ ነበር አሁን ሳይ አንተ አይደለም እሱ ሌላ ነው እሱ ነው ያሉን ነው እሱ ነው ያሉን ነበር አይደለም ስለዚህ አንተ ያለውን ሂደት ያለውን ሁኔታ እንዴት እንደነበረ እንዴት እንደሆነ አሁን ያለህበትን ሁኔታ አወጣጥህን እኔ በምን አይነት መልክ እንደወጣ የምባለው ስወያዩም ስለሰማው እኔ አውቀዋለሁ አንተ አፍርጣው እዚህ ጋር አሰማቸው ችግር የለውም እና በቃ ሰው አንድ መንገድ ያዝ የወጣውበት መንገድ ነው እንድነግራችሁ የምትፈልጉ ከዛ ልክ አንደኛው ልጅ ሲያወራ በቃ 10,000 ብሩን ከፍሏል ይሄኛው ትግሬው 8,000 ብሩን ከፍሏል የ20 ሺህ ብሩን ከጨረሰ በኋላ እንገለዋለን እያሉ ሲያወሩ ቀን ሰማቸውና ከማን ቤት እንደሆንኩ ምናምን ደግሞ እዛው ያወሩ ነበር ከማን ወሮሞ ጉርፋን ነው ገዳፈር ልክ እሱ እንደሰማ የሱ ሰውየው የሚሰራበት ሹርጣ ነው መኪና ይዞ ወጥቶ አስወጣኝና ከሹርጣው ቤት የርኩኝ ከዛ ከምናምን ሰማውን አርቀሃል መሰለኝ እሺ ከዛ በዛ ሁኔታ ወጣን ታከምኩኝ አሁንም ከዛው አካባቢ ራቅ ብዬ ነው ያለሁት ልጅ የሚሆነ ጓደኛ ጋር ሄዷል ያንኛው ልጅ እና አሁን ያለበትን ደግሞ ቤት ምናምን አዙር እንዳላሳይ ችግር ነው አሁንም እየተፈለግን ነው እና እኔም ፈልገው ነገር አሁን በቃ ጓደኛዬንም እዛው አካባቢ እየፈለጉት ነው እሱን ለመያዝ አንገት ጓደኛዬንም እዛው አካባቢ
እሱን ለመያዝ ሚውት አድርጋው ነው ገባው ሚውት አድርግለት እንጂ ሌላ ነገር ያው እንደዚህ ተደረገ ያለውና እንደዚህ አድርጉልኝ ብዬል ነገር አይደለም እዚህ ጋር ቀርብተን የመጣሁት ማለት ነው። ወንድም እንዴት ነው? ኦኬ ተሰምቷችኋል ሰምታችኋል እናንተ ካልሰማችሁት አሁን እሱ ለነ 10000 ከሱ 8000 ከጠይሙ ረጅሙ ልጅ 18000 ማለት ነው ያን ከተቀበሉ በኋላ 20000 ብር ካላወለ እንገላለን ብሎ ሲነጋገሩ በመስማቱ ያ ሌላኛው ኦሮሞ እንዳስመለጣቸው ነው አሁን እሱ ካለበት ያለበት ቦታ ላይ ስጋት ቦታ ስለሆነ ይሄ ነው የምፈልገው እንጂ እዚህ ጋር ማወቅ ያለባችሁ ነገር እኔ ነገር ስለተደረገ እናንተ ደግሞ የሆነ ነገር አድርጉልኝ እያልኩ አይደለም እዚህ ጋር እኔም እየተናገርኩ ያለሁት ጉዳት ይገባናል ህመሙ ማለት ነው እና የእውነት ተለቀተ ሆነ ሙስሊምም ተወንክ በአላህ ማለልን ክርስቲያንም ተወንክ ደግሞ በእግዚአብሔር ማለልና ትክክለኛው ነገር ማወቅ አለበት ሰው ያን አንተ ሰላም መሆን በራሴ ነው ያለሁት ከዚህ በላይ ደግሞ ምንም ብዬ ልነግራችሁ አልችልም በቃ ችግር የለውም ከበኋላ ወርደልህ አንተ ሳይሆን ሌሎቹን ችግር የለውም አሁን እሱን አምነነዋል በቃ ከበኋላ ከፈጣሪ ላይ ምንም ሊመዳጭ ይሞት ይመርጣል እንጂ በፈጣሪ ማለት ሰው እንደ ነገር መሰማችሁ ለቀውት አይደለም ገንዘባቸውን ከፍለው ሌላ ልጅ ያስመለጠው እንጂ እነሱ በፍቃደኝነት ለቀውት አይደለም ይሄን ነገር ፎከስ ልታረጉበት ይገባል እሱ ለቀዋል እኛ ምን ከሚለው አይደለም ይሄ ልጅ በራሱ ጊዜ 18 ሺህ ያልቃል አረ ነገር አማላጭ ልጆቹ አልተለቀቁም ቆዩ እኔ መረጃ እየደረሰኝ ነው ይሁት ልጁ ወደዛ ወደዚህ ሲያዩት እናንተ ወደዛ ወደዚህ የሚያየው ነው ይሁት የሚሆነው ነው ይሁት ልጁን መጀመሪያ እኔ ተለቅቄያለሁ ወንድሜ እኔ ተለቅቄያለሁ ልጁ አልተለቀቀም እሱ ታጎን ያለው ጓዶቼ እመቤት ቆይ ያው ሌላ ዜጋ ነው እኔ ሌላ ዜጋ ነው እኛ ልናወራው እንችላለን ወንድሜ ሌላ ዜጋ ነው እሱ ሌላ ዜጋ እኔ ላው ምንድነው ቋንቋ አማርኛ ነው ቆይ አማርኛ ነው አማራ ነው እንዴ በቃ እሺ አውራንሱ በተውና እሱ ቢያወራኝ እኔ ደስ ይለኛል እሱ ቢያወራን
አብድራዚቅ ይቅረብና አንተ እንደዚህ ፊት ለፊት ከካሜራው ጋር ሁን እሱ ከዚህ ከካሜራ ጀርባ ይምጣና በድምጽ ብቻ ይመስላል የሚለውን ትክክለኛ ነገር ከካሜራ ጀርባ ይሁንና ያውራን አንተ ፊት ለፊት እንደዚህ ካሜራው ጋር ከካሜራ ጀርባ አስታውራን መቼም አንተም ወንድ ልጅ ነህ በወንድ ልጅ መቼም ወንድ ልጅ አይጨካከንም እንደዚህ እየሆነ ያየው እኛ አሁን ምንድን መሰለህ ከፊት ለፊትና ከኋላ ከዚህ ሲል ተጠራጠረን ልጁ አይኑ በጣም ነው የሚቃብዘው አይኑ ስለሚቃብዝ እኛ እየተጠራጠረን እኮ ለምን አትረዱትም እስቲ ማርያም ምናላችሁ እኮ ከማርያም የበለጠ የለም እንዴ እመቤት ይናገር እስቲ እህቶቼ ያናግረን እሱ ዝም በሉ እስቲ ሚውት ያዙ በመጀመሪያ ሰላም ናቸው አይደለ ደህና ነን ልጁ አው ተለቋል አይኑ ደግሞ ወዳና ወዲህ የሚያይበት ያሳለፈውን መከራ እስካሁን ድረስ ከቅንጭላቱ ላይ ስላልጠፋ ያ ነገር ነው ወዳና ወዲህ የሚያሳየው ልክ እንዳላችሁም ደግሞ የወጣበት ተከፈለም በኋላ ነው የወጣበትም ደግሞ የራሳቸው ሆነ ከሱ ጋር የሚግባባ ጓደኛ ነበረው አብዲ ወይወልደ ኦኬ ጥሩ ነገር ነው እኛ ተለቀው ከሆነ ምን ፈልገው መልቋቸው ነው ሪከርድ የሚልኩልኝ ልጆቹ ማለት ነው ሌላ ልጆች እና እንግዲህ ባለቤቶቹ ደግሞ ተለቀናን ካሉ እኛ ምንድነው የምናረገው አሁን ግራ ገባኝ ነው አካሄዱን ልንገረ አካሄዳቸው ወደ አንተ ድምጽ ምልኩበት ምክንያት እየላኩ ያሉበትንም ምክንያት እኔ ጠንቅቄ አውቀዋለሁ እነሱም እንዳልወጡ እነሱም በቤታቸው ባስተሳሰባቸው ማያዣ ማድረጋቸው ነው አንድ በል እንዳልወጡ ለማሳወቅ ከዚህ ውጪ ሌላ ነገር የለም ገብቷል ተረርቷል ግን እኛ ምን ፈልገው አሁን እነዚህ ወጡልን አሁን ደግሞ ዛሬ ታግቶ ያለውም ልጅ ከዛ የኦሮሞም ታግቶ ያለው ልጅ እንዲወጣ ዛሬም የታገተው ሌሎች ታግቶ ያሉትም እንዲወጡ ነው የኛ ፍላጎት እንጂ እነሱ በሃይማኖቱ ምሎ ተለቅቅ ያለው ካለ በውስጥ ለምትመጡት ማለት ነው ይቅርታ አድርጉልኝ ምሎ እየተናገረ ነው ይሄው ልጁ እዚህ አለ ስለዚህ እኔንም አታጨናንቁኝ በውስጥ እየመጣችሁ እዚህ ሚዲያ ላይ ምነግራችሁ ነገር ልጁ ይሄው ምሏን የኛ ያማራ ልጆች እንግዲህ ማላውን እየሰማችሁ ነው በዚህ ልጅ ጉዳይ ዘግተናን ማለት ነው መታገዝ ያለበትን ነገር ካለ ወደ ማገዙ ምናግዘው ነገር ካለ ወደዛ እንሄዳለን ሌላው አሁን ሌሎቹ ወደ መለቀቅ የተባለው ነገር አብዲ ከቻል ካንተ በመጀመሪያ ይሄን ወፍራሙ ልጅ የጎንደሩ ልጅ ከቻሉ ዛሬ ካልቻሉ እስከ ነገ ድረስ ህፃኑ ልጅ ቦረና አካባቢ የተባለውን ህፃኑ ልጅ እንዲያሳዩ በአማርኛም በኦሮሞኛም ልክ እንደትናንቱ ላሩሲው ልጅ መልእክት ስናስተላልፍ እንዳደር ነው ለነዛ መልእክት ቢተላለፍ አሪፍ ነው ላለው
የነዚህን ጉዳይ እንዝጋው። ቅድምም እንዝጋው ብያለሁኝ። አሁንም ብንዘጋው ደስ ይለኛል። አሁን ግማሹ በውስጥ መጥቶ እኔን ያወዛግቡኛል። ታውቃለህ? ባለቤቱ ተለቅቅ ያለው ብሎ በፈጣሪው ከማለ ተለቋን አለቀ። ምንም ማድረግ አልችልም እኔ። ልክ ነው ወልዴ። አሁን እኛ እሱ በተናገ